ከደቂቃዎች በፊት ሰበር መረጃ ተሰምቷል። ማንቸስተር ዩናይትድ የሪ ቴሌማንስ ለማስፈረም መስማማቱን በሰበር በርካታ መገናኛ ብዙሃን እየዘገቡ ነው የሚገኙት። ማንቸስተር ዩናይትድ የአስቶን ቪላውን አማካይ የሪ ቴሌማንስን ወደ ኦልድ ትራፎርድ ለማምጣት ንቁ ድርድር ላይና ለመስማማት መቃረቡ ሰምቷል። ስምምነት ላይ መድረሳቸውን አንዳንድ መገናኛ ብዙሃን በእርግጥ እየዘገቡ ነው የሚገኙት። በአሁኑ ወቅት የ29 ዓመቱ ቤልጂየማዊ አማካይ ከቪላ ጋር እስከ ሰኔ 2028 የሚያቆይ ውል ቢኖረውም ማንቸስተር ዩናይትዶች ተጫዋቹን ለማስፈረም አመቺ አጋጣሚ አሁን መሆኑን ተገንዝበዋል። ከተለያዩ ክለቦች ፍላጎት ቢኖርም ተጫዋቹ ራሱ ወደ ኦልድ ትራፎርድ ማምራትን እንደሚመርጥ ነው የታወቀው። ዝውውሩን በአስቸኳይ ለማጠናቀቅ በሁለቱም ወገኖች መካከል ቀጣይነት ያለው ግንኙነት እየተደረገ ነው የሚገኘው። ይህ የዩናይትድ እርምጃ ለብዙዎች አስገራሚ ቢሆንም ክለቡ በዚህ ክረምት ቅድሚያ በሰጠው የዝውውር መስመር ላይ እጅግ አስፈላጊ የሆነ ጥራትና ልምድ እንደሚጨምር ታምኖበታል። በቴሌማንስ ውል ላይ የ35 ሚሊዮን ፓውንድ ውል ማፍረሻ በመኖሩ ምክንያት ዩናይትድ ከአስቶን ቪላ ጋር ረጅም የክለብ ለክለብ ድርድር ማድረግ አይጠበቅበትም ጭምር እየተባለ ነው የሚገኘው። ይህ የቴሌማንስ ዝውውር ታዲያ ዩናይትድ ለአታላንታ አማካይ ኤደርሰን ያደረገውን ጥረት ለጊዜው ለማቆም ከወሰነ በኋላ እንደመጣ የተሰማ ነው የሚገኘው። ባለፈው ወር እንደሚታወቀው ለኤደርሰን 35 ሚሊዮን ፓውንድ ቋሚ ክፍያና የ4.5 ሚሊዮን ዩሮ ተጨማሪ ማበረታቻ ስምምነት ላይ ተደርሶ የነበረ ቢሆንም ከተጫዋቹ ጋር የግል ጥቅማጥቅሞችንም ተስማምቶ እንደነበር ይታወቃል። ተጫዋቹ ወደ ብራዚል ብሔራዊ ቡድን የዓለም ዋንጫ ስብስብ ከመጠራቱ በፊት የመጀመሪያ ደረጃ የሕክምና ምርመራዎችንም አድርጎ ነበር። ሆኖም ከዓለም ዋንጫው ማብቂያ በኋላ በተደረገው ሁለተኛ ዙር የሕክምና ምርመራ ውጤት ምክንያት ዩናይትዶች በፍጥነት ፊታቸውን ወደ ሌላ አማራጭ ለማዞር ተገደዋል። የማይክል ካሪክን አማካይ ክፍል ለማጠናከር የሚደረገው ጥረት ከቴሌማንስና በቅርቡ ከቼልሲ ከተዛወረው አንድሬ ሳንቶስ በተጨማሪ ሌሎች ተጫዋቾችንም ያካተተ በመሆኑ ዩናይትድ የኤደርሰንን ሁኔታ በዝውውር መስኮቱ መገባደጃ ላይ እንደገና ሊመለከተው ይችላል እየተባለ ነው የሚገኘው። የቴሌማንስን ጉዳይ ስንመለከት ቴሌማንስ በ2023 ክረምት ከሌስተር ሲቲ በነጻ ዝውውር ቪላን የተቀላቀለ ሲሆን አሁን ላይ በቪላ ቤት የ2 ዓመት ውል ይቀረዋል። በ2025/26 የውድድር ዘመን አስቶን ቪላ ለቻምፒየንስ ሊግ እንዲበቃና የዩሮፓ ሊግ ዋንጫን እንዲያሸንፍ ከፍተኛ አስተዋጽኦ አድርጓል። ተጫዋች በሁሉም ውድድሮች 35 ጨዋታዎችን አድርጎ 2 ጎሎችንና 7 ለግብ የሚሆኑ አሲስቶችን አድርጓል። የቪላው አሰልጣኝ ኡናይ ኤምሬ የመካከለኛ ክፍላቸውን በቴሌማንስ በቡካመር ካማራና አማዱ ኦናና ዙሪያ ለመገንባት ፈልገው የነበረ ቢሆንም ኦናና በቤልጂየም እና አሜሪካ የዓለም ዋንጫ ላይ በደረሰበት የኢሲኤል ጉዳት ምክንያት ለረጅም ጊዜ ከሜዳ ርቋል። ቴሌማንስ በዓለም ዋንጫው ቤልጂየምን በአምበልነት መርቶ እስከ ሩብ ፍጻሜ ያደረሰ ሲሆን በሶስተኛው ዙር ቤልጂየም ሴኔጋልን 3-2 ስታሸንፍም 2 ግቦችን አስቆጥሯል። ሆኖም አርብ ዕለት ከስፔን ጋር በነበረው ጨዋታ ከመጫወቱ በፊት በነበረ የዋርማፕ ወይንም የማሟሟቅ ሂደት ላይ በደረሰበት ጉዳት ጨዋታው እንዳመለጠው የሚታወቅ ነውና ነገር ግን በርካታ መገናኛ ብዙሃን ይህ ተጫዋች አሁን ላይ ወደ ኦልድ ትራፎርድ ለመምጣት ስምምነት ላይ እንደደረሰና የውድድር ዓመቱ ሲጀመርም ወደ ሜዳ እንደሚመለስ መረጃዎችን እያወጡ ነው የሚገኙትና ዩናይትድ የውል ማፍረሻውን ከፍሎ ይህንን ቤልጂየማዊ ተጫዋች ወደ ኦልድ ትራፎርድ ለማምጣት ስምምነት ላይ መድረሱንና በፍጥነት ድርድሮችን እያጠናቀቀ እንዳለ በርካታ መገናኛ ብዙሃን እየዘገቡ ይገኛሉ። ዩናይትድ ያው የአታላንታውን አማካይ ኤደርሰንን ለማስፈረም ሲያደርገው የነበረው ጥረትና ድርድር እንዳቆመ እየተነገረ ነው የሚገኘውና አሁን ላይ ደግሞ ትኩረቱን የወልቨርሃምፕተኑን አማካይ ጆአ ጎሜዝ ላይ አድርጓል ይላሉ በርካታ መገናኛ ብዙሃን። ዩናይትድ ኤደርሰንን ከአትላንታ ለማስፈረም የቃል ስምምነት ላይ ደርሶ የነበረ ቢሆንም ተጫዋቹ ባለፈው የውድድር ዓመት ባጋጠመው የጉልበት ጉዳት ምክንያት ስጋት ስለገባቸው በቅርብ ዝውውሩን ሰርዘውታል ነው የተባለውና አሁን ላይ ክለቡ ሌሎች አማራጮችን እያጤነ ሲሆን መገናኛ ብዙሃን እንደዘገቡት ከሆነ በቅርቡ በታዋቂው ወኪል ጆርጌ ሜንዴዝ ምክንያት ወደ አትሌቲኮ ማድሪድ ሊያደርገው የነበረውን ዝውውር ለተሰናከለው ጎሜዝ ጥያቄ ለማቅረብ እያሰቡ ነው ተብሏል። ሆርጌ ሜንዴዝ ሁለቱንም ተጫዋቾች ጎሜዝንና በርናርዶ ሲልቫን ወደ ላሊጋው ክለብ ለመውሰድ ተስማምቶ የነበረ ቢሆንም በመጨረሻ ግን የበርናርዶ ሲልቫን በነጻ ዝውውር ወደ ሪያል ማድሪድ እንዲሄድ ነው ያደረገው። ይህ አካሄድ በአትሌቲኮ ማድሪድ ዘንድ ያልተወደደ ሲሆን ክለቡ ለዚህ ብራዚሊያ ኢንተርናሽናል ከወልቭስ ጋር የ38 ሚሊዮን ፓውንድ ጥቅል ስምምነት ላይ ደርሶ የነበረ ቢሆንም ጎሜዝን የማስፈረም እድሉን ውድቅ ማድረጉን የተነገረውና አሁን ላይ ታዲያ ዩናይትድ ከጎሜዝ ጋር አዲስ ግንኙነት የጀመረ ሲሆን ተጫዋቹ በዚህ ክረምት ወደ ፕሪሚየር ሊግ ሊመለስ ይችላል የተባለ ነው የሚገኘው። ሊቨርፑልም ይህንን የ25 ዓመት አማካይ ለማስፈረም ፍላጎት ካሳዩ ክለቦች መካከል አንዱ እንደሆነ ተነስቷል። ወልቭስ ባለፈው የውድድር ዘመን ያው እንደምታስታውሱት ከሊጉ የወረደ ቢሆንም ጎሜዝ ግን ድንቅ ብቃቱን አሳይቷል። በቋሚነት ጥሩ እንቅስቃሴ ያደረገ ተጫዋች ነው በወልቭስ በኩል። ይህ የቀድሞው የፍላሚንጎ ተጫዋች በሊጉ ባደረጋቸው ጨዋታዎች በአማካይ ወደ 7 የሚጠጉ
የኳስ ፍልሚያዎችን ወይም ዱዋሎችን ያሸነፈ ሲሆን 6 ሪከቨሪ እና 3 ታክሎችን በአንድ ጨዋታ የሚያስመዘግብ ጥሩ ስታት ያለው ተጫዋች ነው። በሊጉ ዝቅተኛ የኳስ ቁጥጥር በነበረው ክለብ ውስጥ የተጫወተን ቢሆን የ86 በመቶ የኳስ ማቀበል ስኬት ነበረው። ይህም በጣም ጥሩ የሚባል ነው በነገራችን ላይ። ከዛ በተጨማሪ ተጫዋቹ ለአዲስ ፈራሚው አንድሬ ሳንቶስ ጥሩ ተፎካካሪ ሊሆን ይችላል። ከሳንቶስ ጋርም ሲነጻጸር ሰፊ የፕሪሚየር ሊግ ልምድ ያለው ሲሆን በሚቀጥለው ውድድር ዓመት ከኮቢ ማይኑ ጋር በመሆን በቋሚነት መጣመር ይችላል። ከዛ ውጭ ዩናይትድ ባለፈው አንድ ዓመት ውስጥ ለዚህ ብራዚላዊ ኮከብ ፍላጎት እንዳለው ሲነገር የነበረ ቢሆንም ወደ ይፋዊ ጥያቄ ግን አልተቀየረም ነበርና ክለቡ አሁን ላይ ዝውውሩን እያጤነ መሆኑ ወይንም ወሬው ተጫዋቹ ከወልቭስ እንዲወጣ ለማድረግ በወኪሉ በኩል የተፈጠረ መላምት ሊሆንም ይችላል ይላሉ ዘገባዎችና ግን ከዩናይትድ ጋር የተያዘ እንደሆነ በመረጃቸው አንስተዋል። ዩናይትድ ያው ከፖርቹጋላዊ ወኪል ጆርጌ ሜንዴስ ጋር ጥሩ ግንኙነት ያላቸው ሲሆን በቅርቡ ማቲያስ ፈርናንዴዝን ወደ ቶተንሃም ሆትስፐር ከመዘወሩ በፊት ለማስፈረም ሞክረው አልተሳካላቸው። ሜንዴስ በአሁኑ ወቅት የጎሜዝን ወኪሎች እያገዘ በመሆኑ ለዩናይትድ ይህንን የወልቭስ ተጫዋች የማስፈረም እድል አቅርቦላቸው ሊሆን ይችላልም የሚሉ ሪፖርቶች እየወጡ ነው የሚገኙት። ነገር ግን ከዚህ ወጣት ተጫዋች ጋር በጠዋቱ በርካታ መገናኛ ብዙሃን ስሙን እያነሱ እየዘገቡ ይገኛሉ። ሌላኛው ጉዳያችን ደግሞ ዩናይትድ ያው ቅድም እንዳነሳሁት ከኤደርሰን ጋር የነበረውን ድርድር ለማቋረጥ በመወሰኑ ምክንያት አሁን ፊቱን ወደ ሌሎች አማራጮች በፍጥነት እያዞረ ነው የሚገኘው እና ዩናይትድ አሁን ላይ እያያቸው ካሉ አማራጮች መካከል የሞሮኮ ኮከብ የሆነው አዩብ ቡአዲ ዋነኛው እንደሆነ እየተነገረ ነው የሚገኘው። ክለቡ ከውድድር ዘመኑ መጀመሪያና ከዓለም ዋንጫው ጀምሮ ተጫዋቹን በቅርበት ሲከታተለው ቆይቷል ተብሏል። 18 ዓመቱ ላይ የሚገኘው ይህ ወጣት ተጫዋች በዓለም ዋንጫው ከሀገሩ ጋር ባደረገው አስደናቂ ብቃት ምክንያት ከፍተኛ ተፈላጊነትን ማግኘት ችሏል። በተለይ ከብራዚል ጋር ሞሮኮ 1-1 በተለያየችበትና ኔዘርላንድ በመለያ ምት 3-2 አሸንፈው ባለፉበት ጨዋታ ያሳየው ብቃት የበርካቶችን ቀልብ ስቧል። ዩናይትድ ያው የካስሚሮን ቦታ ለመተካት አንደኛ ይፈልጋል። ከዚህ ቀደም ይፈልጋቸው የነበሩት ኤሊዮት አንደርሰን ወደ ማንቸስተር ሲቲ፣ ማቲያስ ፈርናንዴስ ወደ ቶተንሃም መቀላቀላቸው ይታወቃልና አሁን ላይ ታዲያ እነዚህን ሁለቱን ተጫዋቾች አጣምሮ የያዘ ተጫዋች ነው እየተባለ ነው የሚገኘው። ቡአዲ ተጫዋቹ የገጠሙትን ጫናዎች በቀላሉ መቋቋም የሚችል የፕሬስ ሬዚስት ማድረግ የሚችል ሲሆን በ6 ቁጥር ተከላካይ አማካይ ወይንም በ8 ቁጥር የመሃል አማካይ ቦታ ላይ መጫወት ይችላል። ተጫዋቹ ረዘም ያለ ነው። በአካል ብቃት ረገድም ጠንካራ ነው። ኳስን የማከፋፈልና የመቆጣጠር ክህሎቱም እጅግ አስደናቂ በመሆኑ ለአሰልጣኝ ካሪክ የሚፈልጉትን መመዘኛ በሙሉ ያሟላል ተብሏልና ቡአዲ ገና በስም ደረጃ በእርግጥ በጣም ዝነኛ የሚባል አይነት ተጫዋች አይደለም። ነገር ግን አውሮፓ ውስጥ ካሉ ተስፋ ሰጪ አማካዮች አንዱ መሆኑ አያጠራጥርም። በአሁኑ ሰዓት በፈረንሳዩ ሊል የሚገኘው ይህ ተጫዋች የአውሮፓ ታላላቅ ክለቦች ለማስፈረም እያደኑት ይገኛሉ። ሊቨርፑልም ይህንን ሞሮካይ ለማስፈረም አይኑን የጣለበት ሲሆን ዝውውሩን እውን ለማድረግ እስከ 100 ሚሊዮን ፓውንድ ሊጠየቅ እንደሚችል ተነግሯል እና ዩናይትድ ታዲያ ከሳንቶስ በተጨማሪ 2 አዳዲስ አማካዮችን ለማስፈረም እያሰበ ሲሆን ቡአዲ የካሪክን አማካይ ክፍል መልሶ ለመገንባት ፍጹም ተመራጭ ነው እየተባለ ነው የሚገኘው። ተጫዋቹ በዩናይትድ የመሃል ሜዳ ላይ ለረጅም ጊዜ የሚቆይና ከኮቢ ማይኑ ጋር ፍጹም ጥምረት ሊፈጥር የሚችል ተጫዋች ነው። ዘገባው አክሎ እንደገለጸው ማኑ ኮኔና አሌክስ ስኮትም በዩናይትድ የፍላጎት ዝርዝር ውስጥ የተካተቱ ሲሆን እንደ ኤደርሰን አማራጭ ተደርገው ተወስዷል። ነገር ግን ምርጫው በእነዚህ 3 ተጫዋቾች መካከል የሚሆን ከሆነ ቡአዲ ከሁሉም የበለጠ አጓጊውና ተመራጩ አማራጭ ይሆናል እየተባለ ነው የሚገኘው። ሌላኛው ጉዳያችን ማንቸስተር ዩናይትድ በድጋሚ ፊቱን ወደ ካርሎስ ባሌባ ሊያዞር ይችላል የሚሉ መረጃዎች እየወጡ ነው የሚገኙት። ዩናይትድ በዚህ የክረምት የዝውውር መስኮት የብራይተኑን አማካይ ካርሎስ ባሌባን ለማስፈረም በድጋሚ ፍላጎቱ ሊቀሰቀስ እንደሚችል እየተነገረ ነው የሚገኘው። ነገር ግን ይህ ሁኔታ በአንድ ቅድመ ሁኔታ ላይ ብቻ የተመሰረተ ነው እየተባለ ነው የሚገኘው። ከጥቂት ቀናት በፊት ዩናይትድ 2 አዳዲስ አማካዮችን ለማስፈረም ተስማምቶ እንደነበር ይታወሳል። ክለቡ ቅድም እንዳነሳሁት ከአትላንታው አማካይ ኤደርሰን ጋር በሁሉም ነገሮች ስምምነት ላይ ደርሶ የነበረ ሲሆን በተመሳሳይ መልኩ የቼልሲው አንድሬስ ሳንቶስ ከስምምነት ደርሷል ወደ ዩናይትድ ለመምጣት እና የሳንቶስ ዝውውር ያለምንም እንከን ይጠናቀቃል ተብሎ ይጠበቃል። የኤደርሰን ዝውውር ግን በዩናይትድ በኩል እንደተዘረዘ በርካታ መገናኛ ብዙሃን እያነሱት ያለ ጉዳይ ነው እና በዚህ ምክንያት ክለቡ አሁን ላይ ሌላ አማካይ ለማስፈረም እየተንቀሳቀሰ ነው እና ባለፈው የክረምት የዝውውር መስኮት ላይ የብራይተኑን ባሌባን በቅርብ ሲከታተሉት እንደነበር ይታወሳልና አሁን ላይ ታዲያ ወደ ተጫዋቹ ሊመለሱ እንደሚችሉ እየተነገረ ነው የሚገኘው። በፉትቦል ኢንሳይደር ላይ የማንቸስተር ዩናይትድ ጉዳዮችን በስፋት በመጻፍ የሚታወቀውና አዳዲስ መረጃዎችን ከዩናይትድ ጋር ብቻ ይፋ የሚያደርገው ፒተር ኦሩክ አሁንም ቢሆን በማንቸስተር ዩናይትድ የራዳር ክትትል ውስጥ ያሉ አማካዮች እንዳሉ አስባለሁ።
የአንድሬ ሳንቶስን ዝውውር ማጠናቀቃቸው ክለቡን በእጅጉ ያስደስታል። ባለፈው ክረምት ሊያስፈርሙት ይፈልጉት የነበረውንና አሁንም በራዳራቸው ውስጥ የሚገኘውን የብራይተኑን ካርሎስ ባሌባን ዝውውር በድጋሚ ሊመለከቱ ይችላሉ። ብራይተን ለባሌባ የጠየቀውን ዋጋ ዝቅ ሊያደርግ እንደሚችል ፍንጭ ካገኙ ዩናይትድ ፍላጎቱን በከፍተኛ ሁኔታ ሊያጠናክር ይችላል ሲል ጽፏል። አክሎም ካስሜሮ ክለቡን መልቀቁና ማኑኤል ኦጋርቴ በደረሰበት ከባድ ጉዳት ለረጅም ጊዜ ከሜዳ መራቁን ተከትሎ ዩናይትድ በዚህ የክረምት የዝውውር መስኮት አማካዮችን ለማምጣት አቅዶ ነበር። ስለዚህ አሁን ላይ በዚህ ክፍል ላይ ተጫዋች አጥሯቸዋል ብሏል። ቲም ቶክ በቅርቡ የዘገበው መረጃ እንደሚያሳየው ባሌባ አሁንም በኦልድ ትራፎርድ የትኩረት ማዕከል ቢሆንም ብራይተን የጠየቀውን ወደ 70 ሚሊዮን ፓውንድ ዝቅ ቢያደርግም ይህ ዋጋ አሁንም ለዩናይትድ በጣም ውድ ነው። በእርግጥም ዩናይትዶች በ50 ሚሊዮን ፓውንድ አካባቢ ያሉ ተጫዋቾችን ማስፈረም ነው የሚፈልጉት አሁን ላይ። ለዚህም ነው ወደ ሳንቶስ ፊታቸውን ያዞሩት። ከዛ በተጨማሪ ክለቡ በበጀት ደረጃ ሌላ አማራጭም ይዟል። እርሱም የበርንማዙ ታይለር አዳምስ ነው። ዩናይትድ የአሜሪካ ብሔራዊ ሩጫቸው የሆነውን አዳምስን በ50 ሚሊዮን ፓውንድ አካባቢ ማግኘት እንደሚችል ያምናል እና ዩናይትድ ተጫዋቹን ለማስፈረም ስላለው ድል ለመወያየትም ከበርንማውዝ ጋር ግንኙነት አድርጓል። ሆኖም ዝውውሩን ለማጠናቀቅ ምን ያህል ንቁ እንቅስቃሴ ያደርጋሉ የሚለው እስካሁን ድረስ ግልጽ አይደለም። ነገር ግን እስከ 50 ድረስ ከተገኘ ካርሎስ ባሌባንም በድጋሚ ለማምጣትና ዝውውሩን ለማንቀሳቀስ ፍላጎት እንዳላቸው ይኸው የፉትቦል ኢንሳይደር ዘገባ ያሳያል። ሌላኛው በዚህ ሳምንት እኛም በተደጋጋሚ የዘገብነውና ከዩናይትድ ጋር ስሙ በስፋት እየተነሳ ስለሚገኘው ስለ ማኑ ኮኔ እናንሳ። ዩናይትድ የሮማውን አማካይ ማኑ ኮኔን ለማስፈረም ዝግጅት እያደረገ እንደሆነ እየተሰማ ነው የሚገኘውና የተጫዋቹን ዝውውር በተመለከተ በይፋ ሮማን ለመጠየቅም እየተዘጋጁ ነው ተብሏል። እድሜው 25 ዓመት የደረሰው ማኑ ኮኔ ባለፈው የውድድር ዓመት በጣሊያኑ ክለብ ሮማ አስደናቂ ጊዜን ያሳለፈው። በአማካይ ክፍል ላይ በሮማ በጣም ጥሩ ብቃቱን ያሳየው የፈረንሳይ ተጫዋች በሁሉም ውድድሮች 37 ጨዋታዎችን አድርጎ 2 ግቦችን ሲያስቆጥር 3 አሲስት አድርጓል። በአሁኑ ወቅት በሴሪያ ውስጥ ካሉ ምርጥ አማካይ ተጫዋቾች መካከል አንዱ ነው። ይሁን እንጂ ተጫዋቹ ከሮማ ጋር ያለው ውል እስከ 2029 ክረምት ድረስ የሚቆይ በመሆኑ ዩናይትዶች ተጫዋቹን ረከስ ባለ ዋጋ ለማግኘት ሊቸገሩ እንደሚችል ተገምቷል። ኮኔ ለማይክል ካሪ ግን ተስማሚ ነው የሚለውን ጉዳይ ደግሞ እንመልከት። ተጫዋቹ ኳስ በማቋረጥና በጨዋታ ንባብ ብቃት በመታገዝ በራሱ የሜዳ ክፍል ውስጥ ኳስን ከተጋጣሚ ነጥቆ ለማደራጀት በጣም ጥሩ የሚባል ተጫዋች ነው። እንደ አስፈላጊነቱ ደግሞ ጠንካራ ኳሶችን የሚመታ ከመሆኑ ባሻገር ትክክለኛ ኳሶችን የማሻገር ፓስ የማድረግ ብቃቱም በጣም ከፍተኛ ነው። በተጨማሪም በሜዳው መሃል ላይ በጉልበትና በማይሰለች ሩጫ የሚታወቅ ተጫዋች ነው። ይህ ፈረንሳይ ለቡድኑ አልፎ አልፎ ግብ በማስቆጠርም ሆነ በመፍጠር ረገድ የራሱን አስተዋጽኦ ያበረክታል። ሆኖም ወደ ዩናይትድ የሚመጣ ከሆነ ከእንግሊዝ ፕሪሚየር ሊግ የጨዋታ ፍጥነት ጋር ቶሎ የመላመድ ሂደቱ ላይ ጥቂት ስጋቶች እንዳሉ ነው መረጃው የሚያሳየው። ዝውውሩ የሚሳካ ከሆነ ማኑ ኮኔ በአሰልጣኝ ማይክል ካሪክ ለሚመራው ዩናይትድ አማካይ ክፍል ተጨማሪ ጥራትና ጥልቅ አማራጭ እንደሚሰጥም ይጠበቃል። በኦልድ ትራፎርድ በቋሚነት ለመሰለፍ የመፎካከር አቅም ያለው ሲሆንም 25 ዓመቱ ነው። ምርጥ የእግር ኳስ ዘመኑ ላይ መገኘቱ ለዩናይትድ ጠቃሚ ዝውውር ያደርጓል። ነገር ግን አሰልጣኝ ካሪክ ከእንግሊዝ ሕይወት ጋር እስኪላመድና ምርጥ ብቃቱ ማሳየት እስኪጀምር ድረስ የተወሰነ ጊዜ ሊሰጡት ይገባል ይላሉ የእግር ኳስ ተንታኞች። ዩናይትድ ያው የቅድመ ውድድር ዝግጅቱን ጀምሯልና ከዚህ ቀደም የነበረው አወዛጋቢው የዩናይትድ የቅድመ ውድድር ዝግጅት እየተነሳ በርካቶች የተቀባበሉት ይገኛል። ከአንቶኒ ማርሻል ጋር በተያያዘ ነው። ይህንን መረጃ እኛም በተለያዩ መገናኛ ብዙሃን ዛሬ ወጥቶ ስንመለከተው ለማቅረብ ወደናል። የቀድሞ የማንቸስተር ዩናይትድ ተጫዋች አንቶኒ ማርሻል በአንድ ወቅት የልጁን መወለድ ለመታደም የክለቡን የቅድመ ውድድር ዝግጅት አቋርጦ ወጥቶ ነበርና በወቅቱ የነበሩት አሰልጣኝ ጆዜ ሞሪኒዮ የ180,000 ፓውንድ ቅጣትና ትችት ሰንዝረውበት እንደነበር ይታወቃልና ይህ የሆነው እንደ አውሮፓውያን አቆጣጠር በ2018 ነው። ዩናይትድ በአሜሪካ እያደረገ በነበረው የክረምት ዝግጅት ላይ ማርሻል ሁለተኛ ልጁን መወለድ ለመታደም ወደ ፈረንሳይ አቀና። ሆኖም ልጁ ከተወለደ በኋላ ተጫዋቹ ፈረንሳይ ውስጥ ከቤተሰቡ ጋር ለመቆየት በመምረጡ አሰልጣኝ ጆዜ ክፉኛ ተበሳጭተው ነበረ። ይህን ተከትሎ አንቶኒ ማርሻል የ2 ሳምንት ደሞዙን የሚያክል የ180,000 ፓውንድ ቅጣት የተጣለበት ሲሆን ከአሰልጣኙም ትችት አስተናግዶ እንደነበር የሚታወቅ ነው። በወቅቱ ዩናይትድ በሊቨርፑል 4-1 ከተሸነፈ በኋላ ጆዜ ለክለቡ ሚዲያ በሰጡት አስተያየት አንቶኒ ማርሻል ወደ ቡድኑ አለመመለሱን እንዲህ ሲሉ ተችተው ነበር። በወቅቱ ልጅ ወልዷል፣ እግዚአብሔር ይመስገን፣ ህፃኑ ጤናማና ውብ ነው። ነገር ግን እሱ አሁን እዚህ መገኘት ነበረበት፣ እሱ ግን የለም። አሁን ከሪያል ማድሪድና ከባየር ሙኒክ ጋር ጨዋታዎች አሉብን። የውድድር ዘመናችን መጀመሪያ ይህ ነው ብለው ተናገሩ። አሁን ላይ ታዲያ በሜክሲኮ ሞንትሬል ክለብ የሚጫወተው ማርሻል በወቅቱ ለአሰልጣኙ ትችት ፈጣን ምላሽ ነው የሰጠው። ለቤተሰቡ ቅድሚያ እንደሚሰጥ በጽኑ አቋሙን ነው የገለጸው በወቅቱ እና ምንድነው ያለው በወቅቱ አንቶኒ ማርሻል ስለ መልእክቶቻችሁ ሁሉ አመሰግናለሁ። ህፃኗ ልጄ ደህና ናት። ለእናቷ ግን ትንሽ ከበድ ብሎባት ነበር። አሁን ግን እግዚአብሔር ይመስገን ተሽሏታል። ይቅርታ ግን ሁልጊዜም ቢሆን ለቤተሰቤ ነው ቅድሚያ የምሰጠው። ነገ ወደ ማንቸስተር እመለሳለሁ በሚል ነበር
አስቴቱን የሰጠውና በሁለቱ መካከል ያለው አለመግባባት በዚህ ብቻ ያበቃል ነበር። በነገራችን ላይ ማርሻል እንደ አውሮፓውያን አቆጣጠር በ2022 ለፍራንስ ፉትቦል በሰጠው ቃለ መጠይቅ ከሞሪኒዮ ጋር የነበራቸው ቅይይም የጀመረው ሞሪኒዮ ክለቡን በኃላፊነት በተረከቡበት በ2016 እንደነበር ይፋ አድርጓል እና ሞሪኒዮ ማርሻል ይለብስ የነበረው 9 ቁጥር መለያ በመቀማት ለአዲሱ ፈራሚ ዝላታን ኢብራሂሞቪች የሰጡ ሲሆን ይህ ድርጊት በማርሻል ላይ ከፍተኛ ቅሬታን ጥሎ አልፏል። ማርሻል ሁኔታውን ሲያስታውስ እንዲህ ብሏል። ታሪኩ የጀመረው በመለያ ቁጥር ነው። በረፍት ላይ ያለው የሪያን ጊግስን ታሪካዊ ቁጥር 11 እንድለብስ እንደሚፈልግና ይህም ትልቅ እድል እንደሆነ የሚገልጽ መልእክት ላከልኝ። እኔ ግን ለጊግስ ትልቅ ክብር ቢኖረኝም 9 ቁጥር መለያን ይዤ መቀጠል እንደምመርጥ ነገርኩት። ሆኖም ወደ ክለቡ ስመለስ ስሜ በ11 ቁጥር መለያ ላይ ተጽፎ አገኘሁት። ታሪካችን በጥሩ ሁኔታ አልተጀመረም። እሱ በቀጥታ በወቅቱ ንቆኝ ነበር ሲል ከሰሞኑም አንቶኒ ማርሻል ተናግሯልና ይሄ ከሰሞነኛው የማንቸስተር ዩናይትድ የቅድመ ውድድር ዝግጅት መጀመር ጋር ተያይዞ በጣም በርካቶች እያነሱት ያለ ጉዳይ ሆኗል ከአንቶኒ ማርሻልና ከጆዜ ጋር የነበረውን አለመግባባት። ለማንኛውም ይህንን መረጃ በዚህ መልኩ ለማንሳት እኛም ወደናል። ሌላኛው ጉዳይ ማንቸስተር ዩናይትድ በኢኒዮስ ስር ከጀመረው አዲስ የዝውውር ፖሊሲ ጋር በተያያዘ በዚህ ሳምንት ወጣቱን ተጫዋች ይፋ ያደርጋል። ክለቡ የ18 ዓመቱን ኮሎምቢያ አማካይ ክርስቲያን ኦርዞኮን ዝውውር ነው ይፋ ለማድረግ የተዘጋጀው። ዩናይትድ ያው ከተጫዋቹ ክለብ ፎርታሌዛ ጋር ከ5 ወራት በፊት ስምምነት ላይ ደርሶ የነበረ ቢሆንም በሕጉ መሰረት ተጫዋቹ 18 ዓመት እስኪሞላው ድረስ ዝውውሩን ለማጠናቀቅ እስከ ዘንድሮ የክረምት የዝውውር መስኮት መጠበቅ ነበረበት። ዩናይትድ ለዚህ ተጫዋች $1 ሚሊዮን ወይንም 750,000 ፓውንድ የከፈለ ሲሆን ተጫዋቹ በቀጥታ ወደ ዋናው ቡድን ከመቀላቀል ይልቅ መጀመሪያ ብቃቱ በክለቡ አሰልጣኞች እንዲገመገም ወደ 21 ዓመት በታች ቡድን እንደሚቀላቀል ነው የተነገረው። ይህ የኦርዞኮ ዝውውር ዩናይትድ ከቅርብ ጊዜ ወዲህ በከፍተኛ አቅም ላይ የሚገኙ ወጣቶችን ከአውሮፓ ውጭ ካሉ ሀገራት የማደን ስትራቴጂው አካል ነው የተባለው። ቀደም ሲል ሴኮ ኮኔን ከማሊ፣ ዲዮጎ ሊዮንን ከፓራጓይ እንዲሁም ኢንዞ ካናቤክን ከፈረንሳዩ ሌ ሃቭሬ አካዳሚ ማስፈረማቸው ይታወሳል። ዩናይትድ ከዚህ ቀደምም ቢሆን ለአካዳሚ ወጣቶችን ቢያስፈርምም አሁን ግን የኢላማዎቹ አቅጣጫ ተቀይሯል። በተለይ ብሬግዚትን ተከትሎ እንግሊዝ ከአውሮፓ ህብረት መውጣቷን ተገንዝበው እድሜያቸው ከ18 ዓመት በታች የሆኑ የአውሮፓ ተጫዋቾችን ማስፈረም የሚከለክለውን ህግ ለማለፍ ክለቡ ቀደም ሲል ትኩረት የማይሰጣቸውን አዳዲስ ተጫዋቾችን ማሰስ ጀምሯል። ይህ ስትራቴጂ ሁለት ዋና ዋና ግቦች አሉት ነው የተባለው። አንደኛ ተጫዋቾቹ አድገውና በግተው የዋናው ቡድን ተሰላፊ መሆን ይችላሉ። ሁለተኛው ተጫዋቾቹ ወደ ዋናው ቡድን ማደግ ባይችሉ እንኳን ክለቡ በህገወጥ የፋይናንስ ደንብ ሳቢያ እንዳይቀጣ ተጫዋቾችን መልሶ በመሸጥ ከፍተኛ የገንዘብ ትርፍ ማግኘት ይችላል። ሌላኛው የዩናይትድ ባለስልጣናት እነዚህ ተጫዋቾች የዋናው ቡድን አቅም አላቸው ብሎ ቢያስፈርሟቸውም በተግባር ግን እረፍትን ማግኘት ከባድ ሆኖባቸዋል ነው የተባለ የሚገኘው። ሴኮ ኮኔን ስንመለከት በ2024-25 በዩናይትድ የጉዳት ቀውስ ውስጥ ወቅት ዋናው አሰልጣኝ ሩበን አሞሪም በ3 የፕሪሚየር ሊግ ጨዋታ ላይ በተጠባባቂ ወንበር ላይ ቢያስቀምጠውም የመጫወት እድል አላገኘም። በመቀጠል በጥር ወር በኢኒዮስ ወደሚተዳደረው የስዊዘርላንዱ ክለብ ኤፍሲ ላውዛን በውሰት የተሰጠ ሲሆን ዘንድሮም የቅድመ ውድድር ዝግጅቱን እዛው ያደረገ ይገኛል። ለተጨማሪ 1 ዓመት በውሰት የመቆየቱ ነገርም ይጠበቃል። ሌላኛው ወጣት ተጫዋች ዲዮጎ ሊዮን ነው። ባለፈው ክረምት እንደ ብሪያን ምቤሞ፣ ማቲያስ ኩኛና ቤንጃሚን ሼሽኮ ካሉ ትልቅ ተጫዋች ጋር እኩል በዩናይትድ በይፋ የታወቀ ተጫዋች ነው። ያለፈውን የውድድር ዓመት ሙሉ በሙሉ በአካዳሚ ቡድን ጨዋታዎች ላይ ብቻ ነው ያሳለፈው። በሴፕቴምበርና ኦክቶበር መካከል በነበሩ ጥቂት ጨዋታዎች ላይ በተጠባባቂ ወንበር ላይ ቢቀመጥም ከዛ በኋላ ግን ለዋናው ቡድን አልተጫወተም። ተጫዋቹ አሁንም ያልበሰለ በመሆኑ የውሰት ውል ለሱ የተሻለ አማራጭ እንደሆነ እየተሰማ ነው የሚገኘው እና ዩናይትድ በ1 ሚሊዮን ፓውንድ ለገዛው ሴኮ ኮኔ ወደፊት ትርፍ ማግኘቱ ማይቀር ቢሆንም ለፓራጓይ ዲዮጎ ሊዮን የወጣው 3.3 ሚሊዮን ፓውንድ ከማሟያ ክፍያዎች ጋር እስከ 7 ሚሊዮን ፓውንድ ሊደርስ የሚችል ዋጋ ግን ክለቡን የተወሰነ ስጋት ውስጥ ሊከተው ይችላል እየተባለ ነው የሚገኘው። ያም ሆነ ይህ ግን እነዚህ ወጣቶች ራሳቸውን ለማረጋገጥና ገና ሰፊ ጊዜ ያላቸው ስለሆነ አዲሱ ፈራሚ ክርስቲያን ኦርዞኮም በዚህ አዲስ የዩናይትድ የዝውውር ፍልስፍና ውስጥ ምን ያህል ስኬታማ ይሆናል የሚለው በክለቡ ደጋፊዎች ዘንድ በጉጉት የሚጠበቅ ጉዳይ ይሆናል። ነገር ግን ያው በዚህ ሳምንት የዚህ ተጫዋች ዝውውር ይፋ ይደረጋል ተብሎ ይጠበቃል ይላል ዘገባው። ትናንትና ባነሳነው ፕሮግራም ላይ በርካታ ቤተሰቦቻችን ሀሳብ አስተያየቶቻችሁን ሰጥታችሁናል። በመጨረሻም የእናንተን ሀሳብ አስተያየት ላንሳ። ቃላ ፍቃዱ በእኔ ምርጫ ማኑ ኮኔ ከሚመጣ አሌክስ ስኮት ቢመጣ ይሻላል። ምክንያቱም አሌክስ ስኮት በእንግሊዝ ፕሪሚየር ሊግ የተፈተነና ልምድ ያለው ተጫዋች ነው እና አሌክስ ስኮት ይሻላል ከማኑ ኮኔ ይልቅ እና አሌክስ ስኮት ቨርሳታይል ተጫዋች ስለሆነም እሱ ይሻላል የሚል አስተያየት ሰጥቶናል። እጅግ አድርገን እናመሰግናለን። ኡስማን ሐሰን አሪፍ ትንታኔን የሰጠው ዩናይትድ የአማካይ ችግር በአንድ ሁለት ተጫዋቾች ዝውውር ብቻ አይፈታም፣ በደንብ መሰራት አለበት ብሏል። ጆሹዋ ሚካኤል ራሽፎርድ ለአርሰናል ለተባለው ክለብ መሸጥ ለዩናይትድ ደጋፊዎች ውድቀት ነው ከደውዮ ገና የሚል አስተያየት ሰጥቶናል።
ማኑኮኔ በክለቡ ሮማና በፈረንሳይ ብሔራዊ ቡድን ሲጫወት የሱን ሃይላይት አይቼ ነበር። ጎበዝ ተጫዋች ነው፣ ለክለባችን የሚመጥን ተጫዋች ነው። ስለሱ አንዳንድ ነገሮች ሲባል ሰምቻለሁ። እሱም ብዙ ጊዜ ይጎዳል፣ ከሚጫወትበት ጊዜ የማይጫወትበት ጊዜ ይበልጣል ይባላል። በአንተ እይታ ምን ይመስላል? ሐሳብ ብትሰጥበት ጥሩ ነው የሚል አስተያየት ሰጥቶናል። ያው በሮማ የተጎዳባቸውና ከሜዳ የራቀባቸው ጊዜያት ነበሩ፣ ግን ያን ያህል ቶሎ ቶሎ ጉዳት የሚያጠቃው አይነት ተጫዋች ነው ብሎ ለመደምደም በጣም ያስቸግራል። በፈረንሳይ ብሔራዊ ቡድን ካየነው እንቅስቃሴ አንጻርም በጣም ጥሩ ተጫዋች እንደሆነ መገንዘብ ይቻላል። በተለይ ቹዋሜኒ ባልነበረባቸው ባለፉት የፈረንሳይ ጨዋታዎች ላይ አማካይ ክፍል ላይ በጣም ጥሩ እንቅስቃሴ ነው ያደረገው እና የአሰልጣኝ ማይክል ካሪክ ምርጫ ቢሆንም ተጫዋቹ በጣም ጥሩ ክህሎት እንዳለው ግን መናገር ይቻላል። ሁላችሁም ዩናይትዳውያን ቤተሰቦቻችን ለሰጣችሁን አስተያየት ግን እጅግ አድርገን ነው የምናመሰግነው። ዛሬም ባቀረብነው ፕሮግራም ላይ ሀሳብ አስተያየታችሁን በኮሜንት አስፈሩልን። ነገ በሚኖረው ፕሮግራም ላይ ስማችሁን እያነሳው በዚህ መልኩ የምጠራ ይሆናል። በመላው ዓለም ያላችሁ ስትከታተሉን የነበራችሁ ዩናይትዳውያን ቤተሰቦቻችን በያላችሁበት ሰላምና ጤና ለእናንተ እንመኛለን። ሰናይ ጊዜ። ቻው ቻው።